ሸኪና ማለት ሻካን ማለት እግዚአብሔር እናንተ ውስጥ ሲያድር እቤታችሁ ሲያድር ከእናንተ ጋር ሲያድር ነው። ያደረባቸው ሁሉ ግን አይጠቀሙ። እግዚአብሔር ከአንተ ጋርም ስላደር አይጠቅም። ሙሴ ሌላ ነገር ጠየቀው። ምን ጠየቀው? ህልውና ከኛ ጋር ካልወጣ አብሮን ካልሆነ አብሮን ካልሄደ ከዚህ ምን አትበለ። ከየት ነው አታውጣን የሚለው? እቺን ቃል ሁሌ ልባችሁ ውስጥ ብትይዟት ደስ ይለኛል። ከዚህ አታውጣን ይላል ቁጥር 15 ከየት ያሉት የት ነው? አሁን እንደዚህ አይነት ሜስ ውስጥ ነው ያሉት። ምድረ በዳ ብቻ እኮ መሆኑ አይደለም። እግዚአብሔር ከነሱ ጋር ያለው ይሄ ጤናማው ነገር ተበላሽቷል። መልአክ ነው መልከውን ያልሄድም እያለ ነው። የዛሬ 15 ቀን አሁን እንዳለ እንደነገረን ፓኒም የሚል የእግዚአብሔር ቃል ክፍል ትምህርት ጀምረን ነበር እና ፓኒ ማለት ምን ማለት ነው ብያለሁ? ፊቶች ማለት ነው በዕብራይስጥ። እና ፓኒ ማለት ፊት ማለት ነው። ሜም ሲገባ ሁልጊዜም ቢሆን የዕብራይስጡ ቃል ሜም የሚባለው ከገባ አንድ ነገር ብዙ ያደርገዋል። እና ይሄ ፓኒም የሚለው የእግዚአብሔር ፊት ማለት ሳይሆን የእግዚአብሔር ምኖች ፊቶች ማለት ነው። ዘጸአት 33 ላይ ውስን ቁጥሮች ብቻ 1 2 3 ቁጥሮች ብቻ ልንገራችሁ። ቁጥር 7 ሙሴ የመገናኛውን ድንኳን የመገናኛ ድንኳን በሉ ሙሴ የመገናኛ ድንኳን ብሎ የጠራውን በመውሰድ ከሰፈሩ ውጪ ራቅ ባለ ቦታ ይተክለው ነበር። ይሄ በጣም የሚያሳዝነኝ ነው። ቁጥር 12 ሙሴ እግዚአብሔር ያህዌን አለው፣ እነዚህን ሕዝብ ምራ ብለህ ነግረኸኝ ነበር። ከኔ ጋር የምትልከው ማን እንደሆነ አላሳወከኝም። አንተም በስምህ አውቄሃለሁ፣ በፊትም ሞገስ አግኝተሃል ብለኸኝ ነበር። በእኔ ደስ ተሰኝተህ ከሆነ አንተን አውቅህና ያለማቋረጥ በፊትም ሞገስ አገኝ ዘንድ መንገድን አስተምረኝ። ይህ ሕዝብ የአንተ ሕዝብ መሆኑን አስታውስ። እግዚአብሔር ያህዌ ሀልወቴ ከአንተ ጋር ይሄዳል፣ እረፍትም እሰጥሃለሁ ብሎ መለሰለት። ሀልወቴ የምትለው ቃል ፓኒሜ ነው የምትለው። ሄዳችሁ ማየት የሚችሉ ሰዎች ይዩት። ፓኒሜ ከአንተ ጋር ይላል ይሄዳል። ኢየሱስ ጌታ ነው። መዝሙር 27 ቁጥር 8 መዝሙር 27 ቁጥር 8 እችን አንብቤ ከዚህ በኋላ በቃሌ ነው የምነግራችሁ። መዝሙር 27 ቁጥር 8 ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ምንን ፈልጉ ባልክ ጊዜ? ፊቴን ፓኒሜን ፈልጉ። እግዚአብሔር ምንን ፈልጉ ነው የሚለው? ፊቴን የሚለው ሐሳብ ፓኒም ነው። ፓኒም ማለት የእግዚአብሔር ፕሬዘንስ፣ የእግዚአብሔር ሀልወት፣ የእግዚአብሔር መገኘት ተብሎ የተተረጎመው የእግዚአብሔር ፊቶች ማለት ነው። እግዚአብሔር አምላክ ከሰዎች ጋር የሚገናኝበትና ራሱን ለሰዎች የሚገልጥበት አንድ ትልቅ መንገድ ፓኒም ይባላል። እግዚአብሔር ደግሞ ምን ይላል? ፓኒሜን ፈልጉ፣ ፊቴን ፈልጉ። ብዙ ነገር ልትፈልግ ትችላለህ። በጣም የሚያስፈልግ ግን የእግዚአብሔር ፊት ነው፣ የእግዚአብሔር ህልውና ነው። አሁን በሙሉ ቴንሽን ስሙኝ። ዘጸአት 33 ታሪካዊ ሁኔታውና ያለው ዳራ ያለው ባክግራውንድ ወቅታዊ ሁኔታው እንደዚህ የሚመስል ነው። ዘጸአት 33ን ሄዳችሁ ስታነቡ ከዘጸአት 32 ቀጥሎ ያለ ማለት ነው። ዘጸአት 32 ላይ ምንድነው ተፈጥሮ የነበረው? ዘጸአት 32 ላይ እየሰማችሁኝ አይደል? በኢየሱስም ሐሳብን የሚበትን መንፈስ ይመታ። ስሙ። ዘጸአት 32 ላይ አንድ በጣም የሚያስደንቅ ታሪክ አለ። በመልካም ሳይሆን በክፉ የሚያስደንቅ ታሪክ አለ። ምንድነው እሱ? የእስራኤል ልጆች ወደ ሙሴ መጡና ሙሴ እንደዚህ አሉት። ስማ ሙሴ አሉት፣ ከግብፅ ምድር ያወጣን ሙሴ ወደ አሮን መጥተው ከግብፅ ምድር ያወጣን ሙሴ ተራራ ላይ ወጥቶ ይሄው አሁን 40 ቀን ሞልቶታል። ስንት ቀን? 40 ቀን ሞልቶታል። ጠበቅነው። እሱ ምን አይልም፣ አይመጣም። ስለዚህ በፊታችን የሚሄድ አምላክ ስራልን፣ ጣዖት ስራልን፣ የሆነ ጥጃ ስራልን አሉት። ሙሴ ስንት ቀን ሆኖታል አላላችሁማ? እነዚህ ሰዎች ተስፋ የቆረጡት በስንተኛው ቀን? እኔ ሴጣን በጣም ያናድድ ይመሰላችሁ። ተስፋ የሚያስቆርጥ በስንተኛው ቀን? ስንት ቀን ጠብቀውታል? ይሄ ሰውዬ 40 ቀን ሞላው። እሱ እኮ ሊወርድ እግዚአብሔር የነገረውን ሁሉ ጨርሶለት፣ እግዚአብሔር ያዘዘውን ነገር ሁሉ ሰምቶ፣ እግዚአብሔር ያሳየውን ነገር ሁሉ መዝግቦ በቃ እኮ ሊወርድላቸው እኮ ነው። እግዚአብሔርና ሙሴ 40 ቀን ያወሩት ስለ ሙሴ ትዳር አይደለም። እግዚአብሔርና ሙሴ ያወሩት ስለ ሙሴ ትዳር አይደለም። ይኸውላችሁ እግዚአብሔርና ሙሴ ያወሩት ስለ እስራኤል ልጆች የህይወት ስርዓት፣ ስለ አምልኮ ሁኔታቸው፣ እነሱን ስለሚመለከት ጉዳይ አውርቶ የእነሱ ነገር ተጨርሶ ጥንቅቅ ተደርጎ ከዛ በሆነ በእግዚአብሔር ጣት የተጻፈ ጽላት ተደርጎ ለሙሴ ተሰጥቶት ይዞላቸው ሊወርድ በጣም አስደናቂ ነገር ሊፈጠር
እግዚአብሔር አምላክ የላከላቸውን በረከት ሊቀበሉ የመጨረሻው 40 ቀን ላይ ጣዖት የሚል መንፈስ መጣ። ጥጃ ይላቸዋል። በቃ እኔ እንጃ ውስጤ ጥጃ ነው የሚለኝ። አሁን ቅድም እሱ ቀሙሉ ስዘምር የነበረው ምናምን አለን አይደለም? በቃ ቀሙሉ ይለኛል። ምን ይልሃል? ጥጃ ነው የሚለኝ። በስንተኛው ቀን? በ40 ቀን። በነገራችን ላይ ሴጣን ሲሪየስ ከታገላችሁ ቀኑ ደርሷል ማለት ነው። በቃ ቆማችሁ ሰዓቱን ይዩት። በቃ ደርሷል ማለት የሆነ ነገር ደርሷል ማለት ነው። መጡ፣ አሮን ጋር መጡ። ስማ በፊታችን የሚሄድ አምላክ ያስፈልገናል። ለምን? ሙሴ ጠፋ። ስንት ቀን ሆነው? 40 ቀን ሆነው። ኢየሱስ ጌታ። አሮን ደግሞ እኔ የሚገርመኝ ሰው እኮ ነው። አሮን በነገራችን ላይ ሙሴ በጣም ነው ያዘነበት። መረን የለቀቃቸው ይላል ህዝቡ። አምጡ እንዳለ ወርቃችሁን ጌጣችሁ ምናምን አምጡ አለና እሳት ውስጥ ከተተው። ምን ሆኖ ወጣ? ጥጃ ሆኖ ወጣ። ምን እንዳላቸው ታውቃላችሁ? ከግብፅ ምድር ከባርነት ያወጣችሁ አሁንም ወደ ከነዓን ምድር የሚያስገባችሁ እነሆ አምላካችሁ አላቸው። የእስራኤል ህዝብ እንዳለ ለጥ ብለው አይገርማችሁ? አንዳንድ ጊዜ ለካ ይሄ ሁሌ የሚባለው ያየናቸው ተአምራቶች ከመሳት አያድኑን። ያን ሁሉ ነገር ያየ ህዝብ እኔ ይኸውላችሁ ያን ሁሉ እኮ ማየት እንዳይመስላችሁ። ዛሬ የበሉት ምን እንደሆነ ታውቃላችሁ? ዛሬ የበሉት መና ነው። ዛሬ ለጥጃው ከመስገዳቸው በፊት በልተዋል። ምን እንደበሉ ታውቃላችሁ? መናን የበሉት። ከየት የመጣ? ከሰማይ የመጣ የመላእክት ምግብ፣ እንደ ድንብላል ዘር ነጭ ሆነ፣ እንደ ማር ወለላ ጣፋጭ ሆነ መና በልተው ለማሰገዱ ለጣዖት ሰገዱ። ዛሬ ያየነው ተአምር ራሱ ከመሳት አያድነን። ኢየሱስ ጌታ። ዋው! መና እየበላህ ለጣዖት መስገድ አስባችሁታል? መናው ከሰማይ እኮ ነው ወርዶልህ እየበላህ ከግብፅ ያወጣኝ ጣዖት ይሄ ነው ብለህ ጥጃ ሰርተህ ስትሰግድ ተመልከት። በዚሁ ሁኔታ፣ በዚሁ ጊዜ፣ በዚሁ ሰዓት የእግዚአብሔር ድምፅ እዛ ሲና ተራራ ላይ እዛ ሙሴ ያለበት ተራራ ላይ ድምፁ ተቀየረ። መመሪያ ሲሰጠው የነበረው አምላክ ድምፁንና መልእክቱን ቀየረው። ሙሴ ይሄንን ህዝብ አጠፋዋለሁ አለ። ምን ነው አለው ሙሴ። እንዴ 40 ቀን ሙሉ ለነሱ የሚሆን መልካም ነገር ስትነግረኝ፣ ለነሱ የሚሆን ነገር ስታወራኝ ቆይተ ምን ተፈጠረ? አጠፋቸዋለሁ፣ አንተን ግን ለሌላ ህዝብ አደርግሃለሁ አለው። ለምን? በዚህ ሰዓት በ40ኛው ቀን ጣዖት ሰርተው እያመለኩ። በቃ ዘጸአት 32 ይሄ ነው። 33 ላይ ሙሴ በብዙ ምልጃ በእግዚአብሔር ፊት ሲወድቅ እግዚአብሔር እንደዚህ ያለው ቁጥር 1 ላይ ስታነቡ ዘጸአት 33 ለአባቶቻችሁ ከገባሁት ኪዳን የተነሳ ኖት ኦንሊ ለአንተ ምልጃ ብቻ አይደለም፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ ስማቸውን ጠቅሶ ከነሱ ኪዳን የተነሳ ይሄንን ህዝብ ወተትና ማር የሚያፈሰው ምድር አስገባለሁ እና የሰጧቸውን ያንን የተስፋ ቃል ሄደው ምድራቸውን ይወርሳሉ። ግን በኢየሱስ ስም አይናችሁ ይከፈት ይላችሁ። ግን እዛም ማስገባቸው እኔ አይደለሁም ማለት፣ እዛ የሚገቡት በእኔ አይደለም፣ እዛ የሚያስገባ መልአክ እሰጣቸዋለሁ። መልአክ ነው ይዟችሁ የሚሄደው። ተጠንቀቁ። እኔ በጣም የሚገርመኝ ስሙ፣ እኛ ሀገር ላይ ያለው እኮ ዶክትሪን ተገላቢጦሽ እንደሆነ ታውቃላችሁ። የዚህ ስሙ፣ ተጠንቀቁ። ለምን? መልአኩ እንደኔ አይደለምና ብታሳዝኑት አይራራላችሁ። ምሰጣችሁ መልአክ አንዴ ስታጠፋ ሁለተኛ ዕድል አይሰጥህም። የተሳለ ሰይፍ ይዞ ነው የሚመራ ጠላትንም ሊመታልህ ነው። አንተ ስትሳሳት ሁለት እድል ነው ያለው። አንደኛ ጠላትህ ከፊትህ ይጠፋል። ሁለተኛ አንተም ደግሞ ካጠፋህ ለጠላትህ ብቻ አይደለም ሰይፉ፣ እንዲህ ሁሉ ይመስለኛል የሚመታው። እንዲህም አንተ ስታጠፋ እንዲህም ነው የሚመታ። ሙሴ ይሄ በጣም ስለገባው አይሆንም አለ። አይሆንም፣ መግባት አይደለም ዓላማችን አንተ ነህ። በኋላ እመጣበታለሁ። በጣም የምታሳዝነኝ ጥቅስ ብዬ ነግሬያቸዋለሁ። አይሆንም፣ መልአክ አትልክልንም። በጣም ልቤን ይነካኛል። በጣም እንደው እንዴት እናንተ እንደሰማችሁኝ አላውቅም። ብዙ ቴዎሎጂካል ኢሹ ስላለበት እዛ ውስጥ አልገባም። ምን አይነት ድንኳን ነው የቱ ድንኳን ነው የሚለውን ግን ቁጥር 7 ላይ ታችሁ ከሆነ
እግዚአብሔር ድንኳኑ የት እንዲሆን ነበር የፈለገው? በመካከላቸው አድር ዘንድ አይደለም ያለው? የት አድር ዘንድ? በመካከላቸው። በዚህ 6 በዚህ 6 ወይንም በዚህ 3 በዚህ 3 በዚህ 3 በዚህ 3 ነገድ ሆነው መካከላቸው ላይ አድር ዘንድ ማደሪያ ስሩልኝ ነበር ያለው። እየሰማችሁኝ አይደለም? የት ነው ማደር የሚፈልገው? ወደ ሮቤል ጠጋ ይላል፣ ወደ ስምዖን ጠጋ ይላል። የት? መካከላቸው። ሙሴ መጣና ይላል የማደሪያውን ድንኳን ከመካከላቸው ነቅሎ ከሰፈር ውጪ ወስዶ ተከለው ይላል። ለምን? እግዚአብሔር በመካከላቸው አሁን ማደር አይችልም። ለጣዖት የሰገደ ሕዝብ ስለሆነ ሙሴ የሆነ ነገር አደረገ። ንቀሉት ብሎ ይሄ እኮ እኔ በጣም እኮ እግዚአብሔር ከእንዲህ አይነት እኮ ነገር ይጠብቃል። ይላችሁ መገኛውን ህልውናውን ሻካን የሚያደርግበትን ሸኪናው የሚያድርበትን ነቀለና ሙሴ ከሰፈሩ ውጭ የእስራኤል ልጆች የማይደርሱበት ቦታ ወስዶ ምን አደረገው? ተከለው። ሙሴም ወደ ድንኳኑ እየሄደ በሚገባ ጊዜ የእግዚአብሔር ደመና እንደ አምድ መጥቶ በበሩ ላይ ይቆም ነበር ይላል። የእስራኤልም ልጆች በየደጃቸው ሆነው ይላል የእግዚአብሔር ክብር በደመና መልክ መጥቶ በእግዚአብሔር ድንኳን በር ላይ ሲቆም ያዩት ነበር ይላል። በፊት ግን የት ነበር? እዚህ መሃላቸው ነበር። በ40ኛ ቀን ማን አስነክቷቸው? ሴጣን በ40ኛ ቀን ተስፋ አስቆርጧቸው ይሄ የእግዚአብሔርን ማደሪያ ከመካከላቸው ነቅሎ ከሰፈር ውጭ ወሰደው። ስሙ፣ ሙሴ እዛ ገብቶ እንዳልኳቸው ድንኳኑን አሁን አልነካውም። የትኛው ድንኳን ነው የሚለው ግን የእግዚአብሔር ማደሪያ ሙሴ እንደውም የመገናኛው ድንኳን ብሎ ስም የሰጠውን ይላል። እግዚአብሔርና ሙሴ የሚገናኙበት ቦታ ማለት ነው። ስሙ ሃሌሉያ። ድንኳኑ ወይንም ይሄ ከሂላ የሚባለው ስሙ ሻካን ነው በዕብራይስጥ። ሻካን ማለት አማርኛችን ማደሪያ ተብሎ የተተረጎመው ነው። አንዱ የእግዚአብሔር ማኒፌስቴሽን ይችላል። በደንብ ስሙ። አንዱ የእግዚአብሔር መገለጥ እግዚአብሔር አንዱ የሚገለጥበት መንገድ ሻካን ማድረግ ነው። የዛሬ 15 ቀን ምን ማለት ነው ብያቸዋለሁ። ማደር ማለት ነው። እግዚአብሔር ሸኪና በሚባል ግሎሪ መጣ ማለት እግዚአብሔር አንተ ጋር ሊያድር መጣ ማለት ነው። ግን የእግዚአብሔር ማደር በጣም ትልቅ ነገር ሆኖ እግዚአብሔር ከኛ ጋር ማደሩ በጣም የከበረ ነገር ሆኖ የሚገርማችሁ ግን የእግዚአብሔር ማደር ብቻውን ግን ምንም ዋጋ የለውም። እግዚአብሔር ለካ በዚህ ነበር እኔ ምን አላልኩም አልያቁም። እግዚአብሔር አንድ ቦታ አደረ ማለት አንተን እየረዳህ ነው ማለት አይደለም። ሙሴ አንተ ሳትወጣ አታውጣን የሚለው እግዚአብሔር ወደ ሰማይ ሄዶበት እኮ አይደለም። ድንኳኑ ካለ ሁሌም ማን አለ? እግዚአብሔር አለ። ለምን? በዚህ በታቦቱ በመሃል በስርየት መክደኛው ላይ ሆኜ አናግራለሁ ብሎታል። የማደሪያ ነው ድንኳኑ ራሱ። ምሳሌ ተጠቅሜ ነበር ካስታወሳችሁ፣ ጥሩ ስለሆነ ልድገሙ። ስሙ። ለምሳሌ አንድ የሀገር መሪ የኢትዮጵያም ሊሆን ይችላል ወይ ከፍ እንዲል ደግሞ የማን አድርገው ከፍ እንዲል ሁሉም የአሜሪካ ይሁን ኢየሱስ ጌታ ነው። የአሜሪካው መሪ ለምሳሌ ፍቅረ ጋር ዶናልድ ትራምፕ ፍቅረ ተዘጋጅ ዛሬ አንተ ጋር እመጣለሁ እና ማድረው አንተ ጋር ነው ቢለው ቀላል ነገር ነው ይሄ። የሚያክለው ጃምቦ ጀት የሚያክል ኢትዮጵያ ራሱ ትጨነቃለች እኮ ራሱ የኢትዮጵያ ሕዝብ ራሱ ይጨነቃል ማስለመጣ። ግን የት ነው ሊያድር የፈለገው? ፍቅረ ጋር። ከዛ መጥቶ አድሮ ጠዋት ተነስቶ ወደ አሜሪካ ቢሄድ በጣም ትልቅ ነገር አይደለም? ግን ፍቅረ ምንድን ነው የተጠቀመው? በማደሩ ምንም አይጠቀምም። ሸኪና ማለት ሻካን ማለት እግዚአብሔር እናንተ ውስጥ ሲያድር እቤታችሁ ሲያድር ከእናንተ ጋር ሲያድር ነው። ያደረባቸው ሁሉ ግን አይጠቀሙም። እግዚአብሔር ከአንተ ጋርም ስላደር አይጠቅምህም። ሙሴ ሌላ ነገር ጠየቀው። ምን ጠየቀው? ህልውና ከኛ ጋር ካልወጣ አብሮን ካልሆነ አብሮን ካልሄደ ከዚህ ምን አትበለን። ከየት ነው አታውጣን የሚለው? ይችን ቃል ሁሌ ልባችሁ ውስጥ ብትይዟት ደስ ይለኛል። ከዚህ አታውጣን ይላል ቁጥር 15 9:33 ከየት ያሉት የት ነው? አሁን እንደዚህ አይነት ሜስ ውስጥ ነው ያሉት።
ምድረ በዳ ብቻ እኮ መሆኑ አይደለም። እግዚአብሔር ከነሱ ጋር ያለው ይሄ ጤናማው ነገር ተበላሽቷል። መልአክ ነው መልከውን ያልሄድም እያለ ነው። እንደገና ደግሞ ያሉት ምድረ በዳ ላይ እርሻ የሌለበት፣ ሱቅ የሌለበት፣ ጎተራ የሌለበት፣ ማከማቸት መሰብሰብ ምናምን የሌለበት፣ በጣም የሚያስጠላ እቅድ የሌለበት፣ ነገ እንኳን የምትበሉትን የማታውቁበት ሁኔታ ውስጥ ነው። ግን አንተ አብረን የማትሄድ ከሆነ እውነት ነው ከነዓንን ገባ ይሆናል፣ ግን አንግባ፣ አንፈልግም። እዛ ወተትና ማር ከሚያፈሰው አንተ ከሌለህበት ከዚህ ጉዞ ይልቅ አንተ ያለህበት ፓኒሜ ያለበት ይሄ ይሻለናል አሉ። እግዚአብሔር ይህን መረዳት ይስጣችሁ። እዚህ ይሻለናል አሉ። ስሙ፣ እየሰማችሁኝ አይደለም? ያው ስሙ፣ ሙሴ ስለ 3 ነገር እዚህ ሲያወራ ታያላችሁ። ስለ 3 ነገር። አንደኛው ሻካል ነው፣ ይሄ ማደሪያ የሚባለው ነው። ስለ ማደር ጉዳይ ነው ይሄ ክፍል የሚያወራ። ሁለተኛ ደግሞ አሁን ፓኒም ያልኳችሁ ነው፣ እመለስበታለሁ። ፓኒም የሚባለው ነው። ምን ማለት እንደሆነ እነግራችኋለሁ። በቃ ባጭሩ ነው የምነግራችሁ። ሶስተኛ ደግሞ እግዚአብሔር ይወላችሁ ማደሩንም እሻለው፣ ማደሩንም ይሄ ሻካል ማድረጉንም እሻለው። እሺ ድንኳኑ ስላለ እሺ አድራለሁ አለው። እዛ ልታወራይ ስትመጣ አለው እዛ አለው። ፓኒም ሲጠይቀው የእግዚአብሔርን ፊትም ሲጠይቀው ምን አለው? እሺ አለው። እኔ አንተ አብረን ካልሄድክ ህልውና አብሮን ካልሄደ ፊትህ ከኛ ጋር ካልሆነ ምን ይሰራልናል ሲለው፣ እሺ በፊቴ ሞገስ ስላገኘ ህልውናዬ ካንተ ጋር ምን ይላል? ይሄዳል። ፓኒሜ ካንተ ጋር ይሄዳል አለው። ከዛ ሙሴ ቀጠለና ኦኬ ማደርም እሺ ፓኒምም ይሻለኝ አይደል? አዎ ጌታ ሆይ ካቦድህ ይሄ ክብርህን ደግሞ ምን በለኝ አሳየኝ አለው። ይሄኛውን እግዚአብሔር አልመልስልህም አለው። አልመልስልህም አለው። ይኸውላችሁ ካቦድ ማለት ቀጥተኛ ትርጉሙ ክብደት ማለት ነው። ለምሳሌ ቤት ሄዳችሁ አጥኑት እናንተ። ዘፍጥረት 13 ቁጥር 2 ላይ እግዚአብሔር አብርሃምን በብዙ ሎሌ በብዙ ወርቅና በብዙ ብር ምን አደረገው? ባረከው፣ አበለጸገው የሚለው ቃል ቀጥተኛ ትርጉሙ አበለጸገው፣ ባረከው የሚለው ቃል ባራክ የሚል አይደለም፣ ካቦድ አረገው የሚል ቃል ነው ይጠቀሙት። ዘፍጥረት 13 ቁጥር 2 ላይ ዕብራይስጥ ማየት የምትችሉ እግዚአብሔር አብርሃምን በብዙ ወርቅ በብዙ ብር በብዙ ከብት ምን አደረገው? ካቦድ አረገው። ምን ማለት ነው? አንድ ሰው ሊኖረው የሚችለውን የወርቅ መጠን፣ የብር መጠን፣ የከብት መጠን ምን አደረገው? ሰጠው። አብርሃም በዚህ ከበደ ማለት ነው። ስለዚህ ካቦድ የሚለው ቃል የሚያሳየን የአንድ ነገርን ከፍተኛ ጫና ነው። ሙሴ እግዚአብሔርን እየጠየቀው ያለው ማለት ነው ምንድን ነው? እያወራኸኝ ነው አይደል? አዎ። እየተነጋገርን ነው አይደል? አዎ። የመጨረሻውን ያንተን መገለጥ እፈልጋለሁ፣ ካቦድህን እፈልጋለሁ፣ ክብደትህን እፈልጋለሁ። እግዚአብሔር አይሆንም ማለት ያንን አይቶ ሰው ያንን ፊቴን ያንን መገለጤን አይቶ ሰው በህይወት ሊኖር ምን እያለ ነው? ስሙ፣ ዶናልድ ትራምፕ አሁን ፍቅረ ጋር መጣ አይደለ? ፍቅረ ጋር ሲመጣ ኖርማል ሰው ሆኖ ከመጣ ኖርማል ሰው ሆኖ ከመጣ እየተራመደ የፍቅረ ቤት ይበቃዋል አይበቃውም? ግን የአሜሪካን መከላከያ ሙሉን ምናምን ይዞ ቢመጣ ቤቱ አትፈነዳም? ሪዚስት ማድረግ ይቻላል? ጀቱንም ግቢ ነው ማቆመው ቢልስ ይሆናል? ይኸውላችሁ ሙሴ እየጠየቀ ያለው ይኸው ስሙ፣ ኢየሱስ ጌታ ነው። ይኸውላችሁ ሻካን ማለት የት ማለት ነው? በቃ እቺ ሶስቷን ነገር በቃ አሁን ከያዛችኋት ትምህርቱ ይገባችኋል። ሻካን ማለት ወይም ሸኪና የምንለው የት ነው ቦታው ማለት ነው። እግዚአብሔር አደረ አይደለም? ሻካን ማደር አይደለም? የት ነው ያደረው? የማደሪያ ድንኳን አይደለም? ስለ ቦታ ነው የሚያወራው። የት ነው እግዚአብሔር? እሺ ፓኒም ምንድን ነው? ፓኒም ደግሞ እግዚአብሔር የት ነው ሳይሆን ከማጋ ነው። አልሰማችሁኝም? እሺ ካቦድ ምንድን ነው? ካቦድ ደግሞ እግዚአብሔር ምን ያህል ነው የመጣው አንድ ቦታ ላይ ምን ያህል ነው? ከሰውየው ጋር ህብረት እያደረገ ያለው ምን ያህል ነው? እግዚአብሔርን ያየው አንድስ እንኳን በቅፉ የነበረ አንድያ ልጁ ግን የመለኮቱ ሙላት ሁሉ በእርሱ በሰውነቱ ተገልጦ ምን ይላል? ይኖራል። የእግዚአብሔርን ካቦድ የእግዚአብሔርን ፉል ማኒፌስቴሽን ምድር ላይ ሊገልጠው የቻለው ብቸኛ ኢየሱስ ብቻ ነው። ሙሴ አትችልም። የሚገርማችሁ ይሄ ነገር ከመስቀልም በኋላ እውነት ነው። ጳውሎስ አንደኛ ጢሞቴዎስ 6 ላይ ሲናገር እግዚአብሔርን ያየው አንድም እንኳን የለም፣ እሱ ብቻውን ኢመዋቲ ነው፣ ሊቀረብ በማይችል ብርሃናት ውስጥ ይኖራል ይላል። አሁንም በነ ጳውሎስ ዘመን አገልግሎት
የኛ ዘመን ማለት ነው። እግዚአብሔር የት ነው የሚኖረው? ሊቀረብ በማይችል ምን ውስጥ? ብርሃናት ውስጥ ይኖራል። እሱን ያየው ማንም? በቅፉ የነበረው አንዱ ልጅ ግን ተረከው። ሙሴ እየጠየቀ ያለው ፉሊ ማኒፌስት ስታደርግ ማየት እፈልጋለሁ፣ ሙሉ ለሙሉ ስትገለጥ ማየት እፈልጋለሁ አለው። አትችልም። አልፈልግም አይደለም ያለው። ሰው እኔን አይቶ በህይወት ሊኖር ያለመቻል ነው። ማይችለው እግዚአብሔር አይደለም መገለጥ፣ ማይችለው አንተ ነህ። ሲገለጥ ማየት አትችልም ጧ ነው የምትለው። እሺ ብሎ እግዚአብሔር ግለጥ ቢልን ጧ ነው የምትለው። ለምን? አይችልም። የሰው አቅም። በተለይ ሰው ከወደቀ በኋላ አይችልም። ቤታችሁ ሄዳችሁት ዘፍጥረት 3:8 ላይ የእግዚአብሔር የኤሎሂም ድምፅ በኤደን ገነት ውስጥ ሲመላለስ አዳም ሰማ ይልና ከእግዚአብሔርም ፊት ሸሸ ይላል። ከማን ፊት? ከፓኒም ፊት ነው የሚለው ዕብራይስጥ። ከእግዚአብሔር ፓኒም ፊት ምን አደረገ? ሪዚስት። እግዚአብሔር አይደለም የሸሸው። እግዚአብሔርማ መጣ እኮ። ማን ነው መቋቋም ያቃተው? አዳም አቃተው፣ ሸሸ። አይ ዳስያታ ሸሸ። ሙሴ ደግሞ ምን ይለዋል? ቀለል አድርጎ ሊህ ሙሉ ሊህ አለው። እንደው ቅር እንዳይለው በእኔ ዘንድ አለት አለ፣ እዛ ሰንጣቀው ሰውረሃለሁ፣ በእጄ ሸፍነሃለሁ። አቤት ጣጣ። ከዛ ደግሞ ፊቴን አይደለም እንደሱም ሆኖ ጀርባዬን ምን ትላለህ? ታያለህ። ለማ ሲባል ነው? በህይወት እንድትኖር። ጥያቄን ላለመመለስ አይደለም። ሳይ ግልጥ ካልኩልህ ካቦድ የጠየቀው መሰላችሁ ዌት ነው። ሙሉ ለሙሉ ማኒፌስት ካረኩኝ ትጠፋለህ አንተ። ዲሳፒር ነው የምታደርገው። ሸኪና ማለት ሻካን እግዚአብሔር የት ነው ያለው? ማደሪያው ማለት ነው። ይሄ ነው በቃ። የቦታ ጥያቄ ነው ይመልስላችሁ። እግዚአብሔር ሸኪና እፈልጋለሁ ካልክ ኦልሬዲ ይዋረ ሸኪና ማደሪያ ሆነሃል አንተ። ማደሪያ ነን እኛ። አታውቁ? የሕያው እግዚአብሔር መንፈስ በእናንተ እንደሚኖር የሕያው እግዚአብሔር ቤተ መቅደስ እንደሆናችሁ ማደሪያ እንደሆናችሁ አታውቁም ይላል ጳውሎስ። ግን ማደሪያ ስለሆንክ ምንም የምታገኘው ነገር የለም። ኢቭን መኖሩንም ላታውቅ ትችላለህ። አይናችሁ ይከፈት። መኖር አለ እኮ ውስጥህ እኮ አለ እግዚአብሔር መንፈሱ። መኖሩን ሁሉ ላታውቅ ትችላለህ። ይኸውላችሁ ጌታ ስሙ። መንፈሳዊ ዓለም በጣም የሚያስገርማችሁ አሁን እዚህ የመንፈሳዊ ዓለም ነገር ሁሉ ቢገለጥ አንተ አይንህ ካልተገለጠ አታውቅም። በለዓም ትዝ ይላችኋል? ከአህያ ጋር የተጣላበት ጊዜ የተገለጠው እኮ ነገር ቀላል እንዳይመስላችሁ። ሰይፍ የመዘዘ መልአክ በፊቱ ቆሞ ሰውየው ግን አያየውም። ስላለ አታይም። ይኸውልህ መንፈሳዊ ዓለም ማኒፌስትም ስላደረገ አንተ አይገለጥልህም አይንህ ከተያዘ። ለዚህ ነው ጳውሎስ ስለ አይን መከፈት ነው የሚጸልየው ሁሌ ለኤፌሶንም ሰዎች ይጸልየው። እግዚአብሔር ቤታችሁ ስላለ እናንተ ውስጥ ስላደረ አታውቁትም። አይጠቅማችሁም። ባይዘው መቼ ነው የሚጠቅመን? ሙሴ የገባው ነገር ሲገባን ነው። ሐለወትህ ከኛ ጋር ካልሄደ ከዚህ ምን አትበለን። we need your ፓኒምህን ምንድን ነው እሸቱ? ፓኒም ስሙ። ይችን ነገራችሁ ልጨርስ። ስሙ። ድንኳን እያለ ታቦት እያለ መስዋዕት እየተሰዋ ስርዓቶች ሁሉ እየተደረጉ እግዚአብሔር ይመጣና ለነቢያቱ እንደዚህ ይላቸዋል፣ ፊቴን ከእናንተ ሰውሬ አለው ይላል። ግን ምን እየተደረገ ነው? እዚህ መስዋዕት ሁሉ እየተደረገ እኮ ነው። ስርዓት ሁሉ እግዚአብሔር ኢቭን በታቦቱ መሃል እየተገኘ እኮ እያወራ ነው። ፊቴን ከእናንተ ሰውሬ አለው ብሏቸዋል ሲል ህዝቡ ሁሉ ንስሐ ይገባል። ኢቭን ሊቀ ካህናቱ ሲባርክ ብያቸዋል አይደል? ባለፈው 15 ቀን እግዚአብሔር ፊቱን ምን ይበላችሁ? ያብራላችሁ። ፊቱን ወደ እናንተ ምን ይበል? አንተ ጋር ይደር ማለት አይደለም። ኦልሬዲ እሱ እዛ ማደር ጀምሯል ከእስራኤል ጋር። ግን ፊቱን ካንተ ሰወረ ማለት ስላደረ አይጠቅምህም። ስላለ አትጠቀምም። አንተ ህይወት ላይ የሚጠቅምህ ፊቱን በአንተ ላይ ምን ሲል ነው? ሲያበራ ነው። ምን ማለት ነው? ፊቱን ሲያበራ እግዚአብሔር ካንተ ጋር ህብረት ማድረግ ሲጀምር፣ ኮሚኒኬት ማድረግ ሲጀምር፣ እግዚአብሔር ሐሳቡን ሲነግርህ፣ ሐሳብህን ሲረዳ፣ እግዚአብሔር አብሮ ሆኖ ካንተ ጋር መጫወት ሲጀምር፣ እግዚአብሔር ያንዳንድ ባሎችን ፊት ያብራ፣ ያንዳንድ ሚስቶችን ፊት። ራሱ አንዳንድ ባሎች ፓኒም እንዲያደርጉ ይለመናሉ።
ለምን ያድራሉ እንጂ ከሚስታቸው ጋር ምን ትጠቅማለህ ነው። ስላደርክ ብቻ እያደሩ የሚሉ አሉ ባሎች። ሚስቶችስ ያድራሉ ይሄዳሉ። ከዛ ቤተክርስቲያን ወይ የሆነ ቦታ የመጡና ሰዎች ፓስተር እኔ እኮ ትዳር መስሎ ነው። በውጭ ሲታዩ ትዳር ይመስላል እንዴ? አንድ ቤት ስላደርን መሰለ እንዴ? እኔ እና እሱ እኮ ከተነጋገርን ራሱ ረጅም ጊዜያችን ነው። አያችሁ ምሳሌ ይሄ ስላደረ አንድ ሰው ከእናንተ ጋር ህብረት እያደረገ ነው ማለት አይደለም። አብሮ ማደር አለበት። ከዛስ ኮሚኒኬት ማድረግ አለበት። ያ ደግሞ ነገር በጣም ሲጨምር ካቦድ ይባላል። በጣም ሲጨምር ማለት ነው። ከክብር ወደ ሌላ ክብር። የእግዚአብሔር መገለጦች ሁልጊዜም እየጨመሩ እያደጉ ነው የሚሄዱት። እግዚአብሔር እናንተ ጋር ያድራል። እግዚአብሔር ፓኒም ሆኖ ከእናንተ ጋር ይገናኛል፣ ለእናንተ ይገለጣል። ከዛስ ያ ደግሞ መገለጡ እየጨመረ እየተጫነ ሲሄድ የእግዚአብሔር ክብር እየጨመረ ሄደ ይባላል። ኢየሱስ ጌታ ነው። አንድ ጊዜ ነግሬያችሁ እንደሆነ አላውቅም። ኤግዚቢሽን ማዕከል ነበር በፊት ኮንፈረንስ የሚደረገው። ጨረስኩ። ኤግዚቢሽን ማዕከል ነበር። 3 ደቂቃ ነው ያሳለፍኩት። ኤግዚቢሽን ማዕከል ነበረ። ታስታውሱ እንደሆነ ሰፊ ስለሚመስለው ጴንጤ የዛን የሚመስለን ኮንፈረንስ የምናደርገው የት ነው? ኤግዚቢሽን ማዕከል። አሁን እኮ የኖርማል ቸርች አዳራሽ ሆኗል ባይዘው። እና በቃ ተጠራን። አገልጋዮች አሉ ምናምን ተብሎ ተጠራን። አረሰውም። እኔ ገና አገልግሎት የጀመርኩ አይመስለኝም። የዛ ጊዜ እየተዘመረ ይሄ የእግዚአብሔር መገኘት ይሰማኛል። ከዛ ይሰማኝና በጣም ኢንጆይ እያደረኩኝ ትንሽ ቆይ ደግሞ ሲጨምር ደግሞ ይሰማኛል። ከዛ ሲጨምር ደግሞ ይሰማኛል። ኢየሱስ ጌታ። አገልጋዩ በጣም ዋይዝ ነበርና መድረክ ላይ የሚወጣበት ሰዓት ደርሶ መድረክ ላይ ልክ እንደዚህ ደረጃዋ ሊወጣ ብሎ ከደረጃው ተመለሰ እና ታች ቆመ። ከዛ ማይክ ስጡኝ ብሎ ጌታ ከመድረኩ ላይ ተመለስ አለኝ አለ። ለምን ስለው እኔ ነኝ የምሰራው አለኝ አለ። ከዛ መድረኩ ላይ ሄዶ ተመልሶ አገልጋዮች የሚቀመጡበት ጋር ቁጭ አለ። ኢሚዲየትሊ እሱ ይሄን አክሽን ሲወስድ ሰዎች ከበሽታ መፈወስ፣ አጋንንቶች መጮ ምናምን ጀመሩ። እኔ ደግሞ ምን ፊል እንደማድረግ ታውቃላችሁ? ይኸውላችሁ አጠገባችሁ ሰው ካለ እንደዚህ ተጫኑት። እንደዚህ ጫን ነው እንደዚህ ይኸውላችሁ እንደዚህ ሰው የሆነ ነገር ሲጫነኝ ይታወቀኛል። ግን መጥፎ ጫና አይደለም። የሆነ የእግዚአብሔር መገኘት ጫና ትከሻዬ ላይ በኃይል እንደዚህ ኦፕረስ ያደርገኝ ይታወቀኛል። ይኸውላችሁ የእግዚአብሔር መገኘት በህይወታችሁ ውስጥ እናንተ እስከፈቀዳችሁት ድረስ እየተጨመረ የሚሄድ ነገር ነው። እየተጨመረ ነው የሚሄድ። እስከ መቼ ዊዶን ነው ኢንፊኒቲ ነው። ግን የተጨመረ ሲሄድ ታያላችሁ። እግዚአብሔር ክብሩ እንድንለማመድ ይርዳል። ሃሌሉያ። ጳውሎስ ባይዘው ስለ ኢየሱስ ፊት ማንጸባረቅና እኛ ላይ ተጋብቶ እኛም ያንን እያንጸባረቀን ስለመሄድ ጉዳይ 2 ቆሮንቶስ 3 ላይ አውርቶ ነው አይደል? መንፈስ ከሚሆን ጌታ እንደሚደረግ ያንኑ መልክ እንመስል ዘንድ ክብሩን እንደ መስታወት እያብለጨለጭን ከክብር ምኑን ነው መምሰል ያለብን? ያን መልክ ያን ፊት ፓኒሙን እንድንመስል ከክብር ወደ ክብር። ሁልጊዜም ሪፍሌክሽን አለ። ከማ ፊት ላይ? ከኢየሱስ ፊት ላይ እኛ ላይ የሚንጸባረቅ ነገር አለ። ያ የጨመረ እየሄደ ከክብር ወደ ክብር ምን እንላለን? እንለወጣለን። የእግዚአብሔር መገኘት በጣም እኛ ላይ ሲበዛ እኛ ምን እያልን እንሄዳለን? የተለወጥን ግሎሪፋይ የሆነን እንሄዳለን። ኢየሱስ ጌታ ነው። ሃሌሉያ። አጠገባችሁ ሰው ካለ ይኸውልህ ሻካን ማለት በሉት እግዚአብሔር ያለበት ቦታ ነው። ፓኒም ማለት እግዚአብሔር ካንተ ጋር ሲነጋገር ነው። ካቦድ ማለት ደግሞ የእግዚአብሔር ክብር ክብደት ነው። ያ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እግዚአብሔር ይገለጥላችሁ በሕይወታችሁ፣ በቤታችሁ፣ በኑሯችሁ እግዚአብሔር ይገለጥላችሁ። ክብር ለኢየሱስ ይሁን። ሃሌሉያ። ብዙ ጊዜ እኔ እንደው አንዳንዴ ያው መጠንቀቅ ስለሚያስፈልግ ነው እንጂ እግዚአብሔር ቤትን ሲሞላ ሴንስ አድርጌ አውቃለሁ። እግዚአብሔር ያላችሁበትን ቦታ እንዲቆጣጠረው እኔ ብዙ ጊዜ አጋጥሞኝ ያውቃል። ብዙዎቻችንም ያጋጥመናል ሴንስ ስለማናደርገው ነው እንጂ
የእግዚአብሔር ክብር የእግዚአብሔር ግሎሪ በሰዎች ህይወት ውስጥ ሲመጣ በጣም ታንጀብል ነው። ችግሩ ግን እንደ በለዓም እንዳልኳችሁ ወይንም እንደ ያዕቆብ ይሄ እግዚአብሔር ደጅ ነበር። እኔ ግን ምን አላረኩም? እኔ ሳላቅ ዝም ብዬ ድንጋይ ተንተርሼ ምን አልኩ? ለካ ነገሩ ግን የማደጅ ነው፣ የእግዚአብሔር ደጅ ነው። እግዚአብሔር ከኔ ጋር ህብረት የሚያደርግበትና ከኔ ጋር ያደረበት ለካ ቦታ ነው። ለዛ ነው ያንን ቦታውን ማን አለው? ፓኒምኤል አይደለም? ኢየሱስ ጌታ ነው። ይኸውላችሁ እግዚአብሔር ፓሪሳ ካባያ እኔ ጌታን ለምኜዋለሁ። አሁን ይህ ትምህርት ብቻ እንዳይሆን የእግዚአብሔርን መገኘት መለማመድ እንዲሆንላችሁ። እኔ ጌታን ስቀበል የመጨረሻ ጌታን ስቀበል የነበሩኝ ጥያቄዎች ሁሉ ተመልሰው አይደለም ጌታን የተቀበልኩት። ለመሰላችሁ መጽሐፍ ቅዱስ ማንበብ ጀመርኩ። እኔ ያደኩበት ቤተሰብ ውስጥ መጽሐፍ ቅዱስ አይነበብም፣ የለንም፣ አያውቁም። ከዛ መጽሐፍ ቅዱስ በሆነ ታምር እጄ ገባ። ቁጭ ብዬ ሸማ እየሰራው ምናምን ሳነበው የጀመርኩት ኬት ነው? ከዘፍጥረት። ከዛስ ዘጸአት ሳነበው ታቦት ምን ጴንጤዎች ለካ ተሸውደዋል። ለምን? ቀጥታ ያገኘሁት እኔ ምንድን ነው? ዘጸአት ስለሆነ በቃ ከጴንጤዎቹ ጋር ፋይት አደርጋለሁ። የማገኛቸው ጴንጤዎች ደግሞ 3 ጥቅስ እንኳን አይችሉም። 3 እንኳን በደንብ አይችሉም። እሱንማ ቆይ አገናኛለሁ ከወንጌላዊ ጋር ነው። የዛኔ ወንጌላዊ ነበር በብዛት። የሚገርማችሁ እኔ ጴንጤ ቸርች ሲሄድ አንዱ ደስ የሚለኝ ምንድን ነው? አገልጋዮቹን አግኝቼ ከነሱ ጋር ያለኝን 10 ምናምን ጥቅስ ላያቸው ላይ ርም እያረኩኝ ከነሱ ጋር ፋይት ማድረግ ነው። አንድ ቅዳሜ ስገባ አንድ ትልቅ የእግዚአብሔር ሰው እያገለገሉ ከአንድ ወንድም ጋር ነበርኩና እነዚህ 2 ሰዎች አንደኛው ታላቅ የእግዚአብሔር ሰው ይሆናል፣ አንደኛው ታላቅ ባለጠጋ ይሆናል ምናምን እያሉ እያወሩ ኤክስፕሌን ላደረገው ማልችለው ነገር ጆሮዬን ይወረኛል፣ ጀርባዬን ይወረኛል፣ እዚህ ጋር ይወረኛል፣ ደስ ይለኛል፣ የሆነ ረፍ ያደርገኛል። ዋት ፊሊንግ! ምንድን ነው ይሄ? እውነቴን ነው የምላችሁ። ምንድን ነው ጌታን የምትቀበሉ ሲባል ሮጭ የመጣው እዚህ ለምን? አሁን እኔ ስለ አይምሮ አይደለም፣ ይሄ ስለ ጥቅስ ስለምናምን አይደለም። there is an explain የማላረገው ስፒሪት ኮንትሮል አድርጎኛል። እኔ እንዳይመስላችሁ የእግዚአብሔር መገለጥ መገኘት ህልውና ነው የሚያስፈልገን። የእግዚአብሔር ሀልወት ነው የሚያስፈልገን። የመንፈሱ የክብሩ መገለጥ ነው የሚያስፈልገን። ኤልያስ እንደዚህ አጋጥሞ ያውቃል? አንዳንድ ጉባኤ ያው ብዙ ስለምታገለግል ፈውሶች ይሆናሉ፣ ግን የእግዚአብሔርን መገኘት ሴንስ አታደርጉ። እንደዚህ አጋጥሟችሁ የሚያከው ፈውስ ይሆናል፣ የታል መገኘቱ የታለ ትላላችሁ ሁላችሁ። እግዚአብሔር አምላክ እዛ ቦታ ላይ እየፈወሰ ነው ማለት ካንተ ጋር ህብረት እያደረገ ነው ማለት አይደለም። አንዳንድ ቦታ ደግሞ አይታችኋል፣ አደገኛ የሆነ የእግዚአብሔር መገኘት ይሰማችኋል። ምንም አይነት ፈውስም ምንም ደግሞ አይሆንም። ምንም ነገር በቃ አይሆንም። ጀስት ምናምን እንትይ። እኔ እሸቱ የቱን ትመርጣለህ ካላችሁኝ እኔ እግዚአብሔር የተሰማኝ ቦታ ነው የምፈልገው። እግዚአብሔር የታወቀኝ ቦታ፣ እግዚአብሔርን ፊል ያረኩት ቦታ። ጴንጤ ግን የሚፈልገው ምንድን ነው? የህንድ ፊልም እያየ ስለሆነ በብዛት ያደገው ሽባውን እግዚአብሔር ሆይ በፊቴ እሱ እንዲፈወስ አይደለም የሚፈልገው። በቃ ምን ታያለህ? ምን የሆነ አይን ሲበራ ባይዘው። እኛ እኮ አይን ሲያይ አይደለም የምንደነቀው፣ የጠፋ ሲያይ ነው የምንደነቀው። ስላልጠፋ ምንም አይመስለንም። አሁን አይኔ ስላልጠፋ እግዚአብሔር ወይ እደነቃለሁ እኮ የሚል ሰው የለም። ግን ጥፍት ብሎ ቢበራለት እግዚአብሔር ክብሩን ገለጠ ስታይስ፣ አሁንስ እያየ አልሰማችሁኝ? የጠፋ ነገር ሲበራ ነው ክብር ተገለጠ የምንለው። ካልጠፋማ ምን ክብር አለ? ይጥፋ እንጂ። ኢየሱስ ጌታ ነው። ይኸውላችሁ የእግዚአብሔር መገኘት የሚሰማችሁ ቦታ እሱ ፓኒም ያለበት ቦታ። ዊ ኒድ ዳት። ሃሌሉያ። ተነሱና ጸልየን እንጨርሳለን።